አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የሹፌር ቲዩብ ቤተሰቦች ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ ጋር ሁሉ ሰላም ሁሉ መልካም? አሰላሙ አለይኩም እንዴት ናችሁ? ውድ የሹፌር ቲዩብ ቤተሰቦች ሰላም ናችሁ? አላህ እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ቆያችሁ? ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ ተጋብዤ መጥቻለሁ ሹፌር ቲዩብ ላይ ከዲሾ ለባለቤቷ የተለያዩ ነገሮች ገዝታ ሰርፕራይዝ ልታረገው ነው። ምን እንዳዘጋጀችለት እንግዲህ ትንገራችሁና ወደ ዝግጅታችን እንሂድ። በጣም ይጠቅማችኋል ለእናንተም ለእነሱም ደግሞ በጣም ደስ የሚል ነገር ነውና ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዲህ ከዲሾ ምን እንዳዘጋጀች ነገራቸውና ስራችን ጀምር። ባለቤቴ ኳስ ማየት ይፈልግ ነበርና ቴሌቪዥናችን ደግሞ የድሮ ኤልጂ ናት። ትንሿ ስለሆነች ማለት ነው ኳስ አታሳይም። ያው ብዙም እንትን አትልም አትመስጥምና እሱ ትልቅ ቴሌቪዥን መግዛት ፈልግ ነበረ። ግን መቼና እንዴት እንደሆነ ግልጽ አላረገውም። ግን ደግሞ አሁን ኳስ እየታየ ስለነበረ እኔ በቆይ ለምን ገዝቼ ሰርፕራይዝ አላረገውም ብዬ እንግዲህ አንስቼ ያለውን ነገር ገዛዝቻለሁ። ለሱ የሚያስፈልገውን ነገር ገዛዝቻለሁ። እንግዲህ ምን እንደሚል አይታወቅም። ለቤታቸው በጣም እኔ ለራሴ ወድጄዋለሁኝ። በጣም አስፈላጊ ነገር ነው። ወደፊት ማድረጋቸው ስለማይቀር እንግዲህ ሳያስበው አድጋ ደግሞ ምን እንደሚል ይቆጣል። ይሄ ሁላ ወጪ አወጣሽ ምናምን። ስለ እቃዎቹም ደግሞ ማወቅ ለምትፈልጉ መግዛትም ለምትፈልጉ ከዲሾ እያንዳንዳቸውን ዋጋ የምትነግራችሁ ይሆናል። በጣም ጠቃሚ ነው። እንግዲህ ቴሌቪዥኑን ምን አይነት እንደሆነ ታሳያችሁ። እሷ ነው ካሜራ እንግዲህ ካሜራዋን እየተከተልኩኝ እያዘጋጀች ምናምን የምታይ ይሆናል። አብራችሁን ቆዩ። ያቺ የበፊቷ ቴሌቪዥን ያልኳችሁ እንግዲህ ይቺ ናት። ያው እንደምታውቁት በጣም የምታስጠላውና ኳስ ለማየት አይደለም ለምንም አትሆንም። አዎ ያው ትዝታ ይዛ ቀርታለች እንጂ እንግዲህ ይቺ በድሮ ጊዜ ያው ትልቅ ነበረች እንደ በጣም ሲሻሻል ሲሻሻል እንግዲህ ምን አይነት እንደገዛች በዚህ ምትኩን እንግዲህ የምታዩት ይሄንን ያለኝ አዲስ ማለት ነው። ሰባራ ላይ የለውም የሚለውን ካመጣን በኋላ ሱቅ ነው ያረፈን ነው። በነገራችን ላይ አብረን ነው የገዛ ነው። ከፍተነው አልካርቶኑን። ቴሌቪዥኑ እንግዲህ ይሄ ነው። ስንት ኢንች ነው? 55 ኢንች ነው። 55 ኢንች። ይችኛዋ 32 አይደለ? ከ32 ወደ 55 ኢንች እንግዲህ በጣም የሚያምር ቴሌቪዥን ነው። ይፈልገዋል በኖረኝ የሚለው ስለሆነ ምንም አይልም፣ ይወደዋል። ዋው እንደምታዩት 55 መጨረሻ ላይ ጠቅለል አድርጋይ ስለሁሉም የገዛያቸውን ታያላችሁ። ይሄ ደግሞ ይሄ ለዚህ ነው። የውጭ ነው ያገር ቤቱ ነው። ይሄ የውጭ ነው። የውጭ ቲቪ ስታንድ ሲገጣጠም እዛ ላይ እንገጣጠመው። ይሄ ሪሲቨር ነው። ዲኤስቲቪ ነው። ዲኤስቲቪ ለኳሱ ብላ ዲኤስቲቪውን ነው ኤሊስፈር የድሮውን ብትጠቀምም ይሄ ደግሞ ዲኤስቲቪ ናት። እቺኛዋ ደግሞ ስታፕላይዘር ነው። ያው የኢትዮጵያ መብራት እንደዚህ ብዙ አስተማማኝ አይደለም። ይሄዳል ይመጣል። ፓወር ሲጨምርና ሲቀንስ በቃ እንትን እያለብን ስለሆነ ለመቆጣጠር ቪዲዮአችን እንዳይረዝም እንግዲህ ቦታውና ሲዝና ይቺ ትንሿም ወዴት እንደምትሆን ለልጆች ክፍል ተብላ ታቅዳለች። እንግዲህ እነሱም እስከሚሻሻላቸው ይህችን ሴቶች ሳሎን አድርገና ይሄንኛውን ሳሎን አድርገን እሱ ምንም የሚያውቀው ነገር የለም። ቤቱ ሲመጣ ምን እንደሚል እንግዲህ የምታይ ሆነ። በዚህም አጋጣሚ ደግሞ ሊቆጣም ይችላል። ጊዜው አይደለም ስለሚችል ያለውን ሁኔታ ስሜቱንም እና አብረን የምናየው ይሆናል ማለት ነው። ያብራችሁን ቆዩ። ቦታቸውና ሲዝ በተቻለን ፍጥነት ቪዲዮ እንዳይረዝምብን እንግዲህ አስተካክለን የምንመለስ ይሆናል።
ማገጃ ነገር የለውም። በቃ ቲቪስታንዱ በጣም ነው የሚያምረው። ከዛ እንደዚህ ማለት ትችላለህ። ቅርጽ እንደፈለጉ ማለት እንደዚህ ማስረዘም ከተፈለገ ደግሞ ወደ ኋላ ማንሰራት። በጣም የሚያምር ቲቪ ስታንድ ነው። ቴሌቪዥኑን እስኪ እናድርግና እንየው። ስታፕላይዘር ነው የሆነው ቦታው እዚች ጋር ገመድ ደርስ ማዘጋት ሱቅ በእንትን እኮ ነው በአዳፕተር ነው። ወደዛ ጠጋ እናድርገው። ይሄ ዲኤስቲቪ ነው። ዲኤስቲቪ አንተና ይሄንን እንግዲህ ዲሻብጁ ገጣጥሞልን ይሄዳል ማለት ነው። ያንን አንቀርጽላችሁም አይፈልግም። ስለዚህ ተገጣጥሞ ከበራ በኋላ የምንመጣ ይሆናል ተመልሰን። እስከዛው እንግዲህ አብራችሁን ቆዩ። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። አስገጣጥምና ተመልሰን እንመጣለን። እሺ እንደምታዩት ዲሽ የሚሰራው ሰውዬ መጥቶ ዲኤስቲቪ ምናምን ሁሉ ነገር ተገጣጥሞ ተሰራርቶልን ሄዷል። ያው ካሜራ ላይ መግባት ስለማይፈልግ ሲሰራ ላሳየናችሁ። እንደምታዩት ኳስ በጣም የኳስ ፍቅር ስላለበት ኳሱ በተሳካ ሁኔታ እንደዚህ ሆኗል። እንደዚህ ላሳያችሁ። በቃ እንደዚህ ነው እና ይሄንን ይመስላል። ቴሌቪዥኑ ስለዋጋው ለነገርኳችሁ ነገር ይሄ 55 ኢንች ነው። 48 ሺህ ብር ነው የተገዛው። ይሄ የውጪ ቲቪ ስታንድ ነው። 19500 ነው የተገዛው። እዛ ጋር ስታፕላይዘር አለ 3000 ብር 3000። እዚህ ጋር ደግሞ እንትኑ ዲኤስቲቪው 2800 ብር ነው የተገዛው። እና ይሄንን በዚሁ አጋጣሚ እቃ መግዛት እና ማዘዝ ስለምትፈልጉ ስልክ ቁጥራችንን ከስር እናስቀምጣለን። እንግዲህ ባለቤቷን ሳትጠይቀው የፍላጎቱ እንዳለው ብታውቅም ሳትጠይቀው ወደ 60 ነው ወደ 70 እንግዲህ በደንብ አልጀመርኩትም ሺህ ብር በራሷ ገዝታለች እና ምን እንደሚል የምታዩ ይሆናል። እርግጠኛ ነኝ ደስ ይለዋል። ግን ወይ ወቅቱ አይደለም ምናምን ሊላት ይችላል እንጂ እንግዲህ ያላችሁ ከባሎቻችሁ ጋር እንደዚህ ተነጋግራችሁም ባይሆን ኃላፊነት ወስዳችሁ እንደዚህ ወጣ አርጎ መግዛት እንግዲህ የሚያስደስት ነገር ነው። ሲመጣ እኔ ለሱ በጣም ደስ ብሎኛል ወላሂ። እና እንግዲህ ምን እንደሚላት ደግሞ ያመሰግናታል። የዋሙ ወቅቱ አይደለም ቢል ምናልባት ቢል እንደዛ ነው እንጂ እንደሚያመሰግናት እና እንደሚወደው አልጠራጠርም። በጣም ያለው ቴሌቪዥኑ ይመስላል። ሁለት መስመር ያለው እዚህ ጋር ረቀቅ ያለ ነው። ማች ሆኗል ከቴሌቪዥኑ ጋር ይመስላል። እና ወደነው አለኛ እንግዲህ እሱም እንደሚወደው ተስፋ አደርጋለሁ። ያው የብሯ ጉዳይ ነው የምታነጋግር። የብሯ ወደ 70 ምናምን ሳትደርስ አትቀርም። እንግዲህ ይሄንን አውጥታም እንደዚህ በማድረግሽ ባለቤቶች እንዲደሰት ነውና አንቺም የምትመሰገኝ ነሽ። እናገባለን እንግዲህ እንዳንቺ አይነት ሚስት ለማግኘት መጣር ነው ያለብን። ያላገባችሁም እያገባችሁ እንግዲህ እንደዚህ ተሳሰቡ ከባሎቻችሁ ጋር አለኝ። እስቲ ሲመጣ ደግሞ የሚሆነውን ነገር ወይ ቀጣይ ቪዲዮ እናድርገው እንጂ ቪዲዮአችንም ረዝሟል። ቀጣይ ቪዲዮም ላይ ቢሆን ሲመጣ ያለውን ነገር የምታዩ ይሆናል። አብራችሁን ቆዩ። ቪዲዮአችንን ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን እንዳትረሱ። ከዚህም በኋላ በተለያዩ ነገሮች ሽፌክቲቭም ሬሳቲቭም አንድ ነው እና ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። አበረታቱን። ለእናንተ ያዝናናል፣ ያስተምራል ያልነውን ነገር ሁሉ ይዘን እንመጣለን። እስኪ በአሁን ወደሱ እንግዲህ ወደሱ እንሂድና ምን እንደሚል የምታይ ይሆናል። አብራችሁን ቆዩ። እየመጣ ነው መሰለኝ እየመጣ ነው።